ሃሌሉያ ሬፔኒዎንታ ሃሌሉያ 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 ክብር አባት ክብር ይሆንልን ሃሌሉያ ክብር አባት ክብር ይሆንልን ሃሌሉያ ክብር አባት እግዚአብሔር አመሰግናለሁ ሃሌሉያ እናመሰግናለን የክብር አባት ሆይ ኢየሱስ ክርስቶስ ጌታችን እናመሰግናለን የክብር አባት መድኃኒታችን ለሆን እግዚአብሔር የምድር ዳርቻ ፈጣሪ ለሆን አባት ሆይ አመሰግናል ሃሌሉያ ክብር ይገባል አምልኮና ስግደት ብዙ ምስጋናና ጩኸት በፊት ይገባል በብዙ ባለቅኔዎችና በበገናዎች የተዘመረ መዝሙር ላንተ ይሁን በኢየሱስ ማግራኪኒያ ያሳዳማካታሉያ ሃሌሉያ 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 የክብር አባት ሆይ አመሰግናል የራሻዳላማጋንታኒኮ ፐረዲያንታ በንቴኒኮ ፐረዲያ ግራንዳ ሃሌሉያ የክብር አባት የሰማይ ፈጣሪ የክብር አባት የምድር ፈጣሪ የክብር አባት ኤሬዲያ ክራሎኮስቴዲያ ያጽናፈ ዓለማት ተቆጣጣሪ የክብር አባት አምላክ የክብር አባት ሆይ ከፍ አድርጋል in the name of Jesus በጌታ በኢየሱስ ክርስቶስ ስም በመድኃኒቴ በአምላኬ በኢየሱስ ስም አመሰግናል ጌታ ሆይ አመሰግናል አባቴ የዘላለም አምላክ ክብር ይሆንልህ ሃሌሉያ thank you holy spirit የሐዋርያው የጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 1 ከቁጥር 1 ጀምሮ እንዲህ ይላል በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስም ላሉት ምእመናን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ሬቤኒኮን ተላቢያ ግራንዳ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን እርሱም የበደላችን ስርየት ጸጋውንም በጥበብና በአእምሮ ሁሉ አበዛልን ሜንቴኒኮ ፐረዲያ ግራንዳ ሃሌሉያ ኢየሱስ ጌታችን ነው ሃሌሉያ ኢየሱስ መድኃኒታችን ነው ሃሌሉያ ኢየሱስ ጌታችን ነው ሃሌሉያ ኢየሱስ አምላካችን ነው ሜንቴኒኮ ፐረዲያ ግራንዳ ሃሌሉያ በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱን ምስጢር አስታውቆናልና በዘመን ፍጻሜ ይገለጥ ዘንድ ያለው ሐሳቡም በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው እንደ ፈቃዱ ምክር ሁሉን የሚሰራ እንደ እርሱ ሐሳብ አስቀድመን የተወሰንን በክርስቶስ ደግሞ ርስትን ተቀበልን ይኸውም በክርስቶስ አስቀድመን ተስፋ ያደረግን እኛ ለክብሩ ምስጋና እንሆን ዘንድ ነው እናንተም ደግሞ የእውነትን ቃል ይኸው የመጽናታችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ እርሱም የርስታችን መያዣ ነው ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ ይህም ለክብሩ ምስጋና ይሆናል ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመንና ለቅዱሳን ሁሉ ስለሚሆን መወደድ ሰምቼ ስለ እናንተ ያመሰገኑ ጸልይ ስለ እናንተ ማሳሰብን አልተውም የክብር አባት የጌታችንና የኢየሱስ ክርስቶስ አምላክ የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብንና የመገለጥን መንፈስ እንዲሰጣቸው እለምናል ይህም የልባችሁ አይኖች ስበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳንም ዘንድ ያለው የክብር ባለጠግነት ምን እንዲሆን ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው
ክርስቶስንም ከሙታን ሲያስነሳው ከአለቅነትም ከሥልጣንም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል። ሁሉንም ከእግሩ በታች አስገዛለት፣ ከሁሉም በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው። እርሷም አካሉና ሁሉን በሁሉ የሚሞላ የእርሱ ሙላቱ ናት። ሃሌሉያ! ክብር ለጌታችን ለኢየሱስ ክርስቶስ አሜን።